ዛሬ የማዘጋጀው የመለክያ አሰራር ነው ማሳያችሁ። የመለክያ የአረቦች ተወዳጅ ምግብ እንደ ባህላዊ ምግባቸው ነው። መለክያ ነው የምሰራው። እዚህ ጋር ያለኝ መለክያውን ያው ከዚህ ቀደም እኔ ነኝ ያዘጋጀሁት ከቤት ቅጠሉን ያው አልቀረጽኩትም። ሰርቼ ፍሬዘር ነው አስቀምጬ ነበረውና እንደ አጋጣሚ ነው እንትን ብሎ የነበረው። እናማ ለዛ ፈጭቼ ፍሬዘር ነው የማስቀምጠው። እንደዚህ መስራት በፈለኩ ሰዓት ነው የምሰራው። ዛሬ ትዝ አለኝና በቃ ሰርቼ አላቅምና ለምን ቪዲዮ ምናምን ብዬ ላሳያችሁ። ያንስና ተሳይመራን ለእኔ የሚጠቅመኛን ስታዩልኝና እያደረጋችሁ አበረታቱኝ እላለሁ። ከአንድ ስራችሁልኝ ማለት ነው። እዚህ ጋር ነጭ ሽንኩርትና ቀይ ሽንኩርት ነው እንትን ያልኩኝ። ያው ዶሮ ቢኖረው አያስፈልግም ነበረ ቀይ ሽንኩርት ማለት ነው። ዶሮ ስለሌለው እኔ በእንደዚህ ዝም ብሎ ነው የምሰራው። ዶሮ የለውም፣ የብቻው የዶሮ መረቅ የለውም። እናንተ ግን የዶሮ መረቅ ካለ እንደዚህ ቀይ ሽንኩርት አያስፈልግም። የዶሮ መረቅ ትወስዱና ውሃውን ትቀንሱና በዶሮ መረቅ ብቻ መለክያውን መጨመር ይቻላል። እንደዚህ በቀላሉ በአጭሩ አሰራር ማለት ነው። እኔ ግን ያው የዶሮ መረቅም ስለሌለው እንደዚህ አድርጌ የራሱ ቅመም ምናምን አድርጌ ነው ክሽና እንደሚያስፈልገው እንደዛ አድርጌ አቁላልቼ ነው እናንተን ያልኩትኝ። እናንተ በፈለጋችሁት በስጋም መሰራት ይቻላል፣ በዶሮም መሰራት ይቻላል። እኔ ያለ ዶሮ ያለ ስጋ ነው የምሰራውና አሳ ስላለኝ ለአሳው ማባያ እንዲሆን ነውና ስለዚህ አያስፈልገኝም ዶሮ ማለት ነው። እና በዛ ነው እንደዚህ የተሸንኩትና ቀይ ሽንኩርትና ያቁላላሁት ለዛ ነው። እና እንደዚህ አድርጌ መለክያውን ጨምራለሁ። ያቺ መለክያው በረዶ ቢሰላጣው ተልጭ ነውና እንደዚህ አዘጋጅቼ ነው ፍሬዘር የማስቀምጠው። ከውጭ የተዘጋጀ አለ፣ ግን እኛ የምንጠቀመው ፍሬሹ ነው። ከውጭ ቅጠሉ ይመጣል። ቅጠሉን ፈጭቼ ፍሬዘር እንደዚህ አሁን ባሳየኋችሁ መልኩ አስቀምጠዋለሁ። ለዛ ነው ማለት ነው። የውጭ የተዘጋጀው አያደክምም። ይሄ ግን ያው ቤት መጥቶ ሲዘጋጅ ያደክማል ለጊዜው፣ ግን ለበጎ እና እንደዚህ አድርጌ እንዲበስል ትንሽ ሰዓት አሰጠዋለሁ። 5 ደቂቃ ነው፣ ብዙም ሰዓት አይፈጅም። 5 ደቂቃ 3 ደቂቃ ይደርሳል ማለት ነው። ብዙም አብስሉኝ አይልም፣ ቪታሚኑ እንዳይሄድ ምልግልግ የሚለው ነገር ይጠፋል እንትን ማለት ነው። በቃ መሳት ሲበስል የመለክያ ጣዕሙን ስለሚቀይር እንትን ማለት የለበትም፣ በጣም መብሰል የለበትም ማለት ነው። 3 ደቂቃ እና 4 ደቂቃ እስከ 5 ደቂቃ ባለው በቂ ነው። አሁን በቃ የኔ በስሏል። ብዙም አያስፈልገውም መብሰል ማለት ነው፣ ጥቅሞቹ ስለሚሄዱ እና ደግሞ ይጠቁራል። እንደዚህ በጣም ሲበስል ስለሚጠቁር እንደዚህ ለእሸት እንደመሰለ ለጋ እንደመሰለ ቅጠል እንደመሰለ ነው መተው ያለበት ማለት ነው። እናንተ ያው ነጭ ሽንኩርት እና ቅቤ አቁላልታችሁ ጠበስ ጠበስ አድርጋችሁ ነጭ ሽንኩርቱን በቅቤ ማለት ነው ካናቱ ላይ ከዚህ ላይ ብትጨምሩበት በይበልጥ የተለየ ጣዕም አለው። ግን እኔ እንደዚህ አልፈለኩም። እንደዚህ ስራ መበዛትና እሰራለሁ። ግን ነጭ ሽንኩርቱን በጎን ጠበስ ጠበስ አደርግና ከዛ ቅቤ እጨምርበታለሁ። ቅቤ ስጨምርበት ከነጭ ሽንኩርትና ቅቤ ሲጠበስ ከዛ መለክያ ላይ ድርግ አድርጋችሁ ወዲያውኑ ክድን አድርጋችሁ ስታረጉትኝ በጣም ልዩ ጣዕም ይሰጣል ማለት ነው። እኔ ግን በዚህ መልኩ ነው የምጠቀመው። ሰዓትም ስለሌለኝ ለምሳሌ ምናምን ለዛ ስለሆነ እንደዚህ ነው የምጠቀመው ማለት ነው። እና በዛኛው መልኩ መሰራት ይቻላል ማለት ነው። ይኸው አሳና ነጭ ሩዝ ሰርቻለሁ። ይመስላል ጨረሰኩኝ። አያችሁ 5 ደቂቃ እንዳፍታ ነው ሲበስል እንደዚህ ጥቁር ስለሚል ብዙም እንትን የለብንም። አያችሁ አሁን መልኩ ቆንጆ ነው። እንትን አልሄደም። ዝልግልግ የሚለው ነገር አለ። ያው እንግዲህ እሱ የራሱ ተፈጥሮ ስለሆነ ምን ማድረግ አይቻልም። አማርኛው
እና ቆንጆ ነው እወዳለሁ ማለት ለሆድ ድርቀት ምናምን ቆንጆ ነው። ይሄን መድሃኒት እንደዚህ አሪፍ ነው። ብሉ ትጠቀሙበታላችሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ ደህና ሁኑ።